እናቴ እበላለሁ ብለሽ አይደል እንደው እጅሽን ታጠቢ ብዬ ነበር። ከዛ ሳስበው ተውኩት። ምን ማለት ነው? መተው ስላለብኝ ምን ታስገድዱኝ ነው? ብዙ አይነት ምግብ ስላልሰራው ነው። አንድ አይነት አልተመቸኝም። ትምህርት ነበር፣ በዛ ላይ በዓል ነው አላልኩም። ቤት ያፈራውን ያቀርብሻል። ቤት ያፈራውን ነው ያቀርብሽ። ስለዚህ በቃ እንዴ ዛሬ ደግሞ በምግብ ነው እንደምንጣለው? እንዴ ምን ሆናችኋል እናንተ? ሰው በቃኝም ካለ ጸብ ነው እንዴ እንደዚህ ቤት ያለው? ለምን ልዝበያል ነበር እንዴ? በቃ ነበር። ከዛ ውስጤን አማከርኩኝና አልበላም። ምንድነው ምክንያትሽ? ምክንያቴን ስለማላምናት ማለት አላምናትም። በቃ ማለት ምግብ ላይ ትመርዘኛለሽ ብለሽ ነው? አዎ። ለምን እንደዛ የምትይው ታዲያ? አላዛር አንተ ቆይ ማስተዋል አልቻልክም ልበል? ምን ላስተውልልሽ? ማስተዋል አልቻልክም። በፊት እንጀራ በቁርጥ ቀርቦ በስነ ስርዓቱ ወጥበት ባባለ ክዳን ቀርቦ አጠቃላይ አብረን ነው አይደል ተደርጎልን ምን በለው አንድ ላይ ምን በለው ወንበር ላይ ቀርቦ ነው አይደል ሁላችንም ተሰብስበን ማለት ነው። አንድ ላይ መብላት ካለብን በአንድ ሳህን ወይ በአንድ ትሪ ላይ አንድ ላይ ነው ለምን በለው። ዛሬ ምን አይነት ፋሽን ነው? የኔን ለብቻ ከጓዳ ይዞ መምጣት፣ ያንተን ለብቻ ከጓዳ ይዞ መምጣት። ከዛስ ነቢ አልበላም ምን ማለት ነው? አይደለም ችግር የለውም እኮ ምን ችግር አለው? እናቴ ስላልተመቻት ነው። እሺ በቃ አሁን እኔ አንተ ውስጥ ችግር መፍጠር አልፈልግም። ጭንቅላትም እንዲመረዝ አልፈልግም። እኔ ግን በቃ ጠገብኩ። አትቢ እሺ። ግን ደግሞ ብትበይ ቆንጆ ነው። አይ አልበላም። የምትወጂው ምግብ ብዬ ነው የሰራሁት። አንቺን አስቤ ነው የሰራሁት። አመሰግናለሁ። እሺ አንቺ ይሄን ነው ምንድን ነው ጠርጥረሽ ነው አይደል? ጠርጥረሽዋል። ይኸው እሺ ይኸው አንቺ እምቢ እኛ ይሄን እንበላለን። ምን ችግር አለው ብትበላ? ይሄንን ብትበላ እኔ ትጠረጥረኛለሽ? ትብላ ያንን ትብላ። ወጥፊብኛ እንዴ ሰክስጊብኝ በግድ ለምን ነገር ትፈልጊያለሽ? መብቴ ነው። ራስሽን የማይሆን አለመውላት መብቴ ነው። ምን ነው ምሳሌው ነገር አለ? ለምን እንደዚህ ራስሽን ትጠረጥሪያለሽ? ለምን አለመብላት መብቴ ነው። አሃ እዚህ ቤት በግድ ለምን ብዬ ስሰራም እኔ አልደሰትም። እንደዚህ በእንደዚህ አልደሰትልሽም። የምትደሰትበትን መንገድ ራስሽ ታውቂዋለሽ። የኔን ባህሪ እንደማታውቂ አትሁኝ። እሺ ቆይ ቀላል ነው። እሷን ለማስተ አይደለም። ቆይ ተረጋጋ። ቆይ ቀላል ስማኝ። ለምን